ያቡዬ የአያቷን መሬት ለማረስ ገጠር መግባት ነው ወይስ የኔ ጭንቀት ነው የሚያሳስብሽ? አዊ ቆይ ለምን ለቤቢ እውነቱን አትነግሪው? ደማን ያቃል ቤቢ እኮ በጣም አሪፍ አባት ሊሆን ይችላል። ኧረ እባክሽ ተይኝ። ያደረገኝን ስላልሰማሽ ነው። ቆይ ምንድን ያደረገሽ? 3 ወር የነበረ ጊዜ ሆድሽ ሳይገፋ ጸዴ ሀሳብ አለኝ ብሎ ቴዲ ቤት ቀጠረኝ። ቤቢ ጸዴ ሀሳብ አለኝ ካለ ምን ማለት እንደሆነ ረሳሽው እንዴ? ወንድ ልጅ እንደምናውቀው ነፍሰ ጡር ሳራ የልጇን አባት ሳጣ ሆዷ ውስጥ ያለው ጽንስ 3 ወር ሞልቶታል። ይህ ጊዜው እኮ እየሄደ ነው። ታዲያ አባቱ እስኪገኝ ድረስ ጊዜውን ማቆም ነው። አታቁሙ። አባቱን እንደምንም እንደርስበታል። ነፍሰ ጡር ሳራ ላለፉት 4 ወራት ያጫወቻቸውን 5 የወንዶች ስም ዝርዝር ከነገርሽን በኋላ ስላይድ 2 እንጀምራለን። ስቴጅ ስታይል ቃሉ የልጁን አባት ያመጣው። ዞሮ ዛሬ አንዱ ሀብታም ልጅ ነው ብለን እንለጥፍበታለን። የፈረደበት ባልተከለው አበባ ውሃ በማጠጣት ሲፈጋ ይኖራል። እሺ ሳሪ፣ ዳኒና ሞገስን ጽፈና 3ኛ አሌክስ፣ 4ኛ ያሬድ። ተው የሰው ስም አታጥፉ። ያሬድ ሳሪቾ ጋር ሲመጣ ቼክ ባለመያዙ የተነሳ ላልተፈለገ ስካርና ዳንስ የተጋለጠ ሰው ነው። ባየ በሰማን ይዟል። 5ኛ ነው የመጨረሻ አንተ ቶ አንተ ከደሙ ንጹህ ነህ። ወዳልሆነ ነገሩ እስከምንገባ ስም ዝርዝሩን እዚህ ላይ እናቆመዋለን። ቀጣዩ ስራችን የነዚህን 4 ፖዚሽን አባቶች ፖሲብል ኢምፖሲብል ያው ነው በእናት ዞሮ የነዚህን 4 ወንዶች የኑሮና የሀብት ደረጃ መገምገም ይሆናል ቀጣዩ ስራችን። እሺ ሳሪ፣ የዳኒ የኑሮ ደረጃ የከሰረ ዲያስፖራ። እሱ ምን ብለን ያዘው? የተበላቁ። ሞገስ ቻይናና ዱባይ የሚመላለስ ነጋዴ ነው። ምንድን ነው የሚያስመጣው? የሚያስመጣው የዕቃ አይነት የለም። ኤሌክትሮኒክስ፣ ጂፒኤስ፣ ሜሞሪ ካርድ፣ ዲቪዲ። ይበቃ ነው። ቼክ በኪሱ ይዛል። ቼክ ማይዝ ቢሆን ጠብሰው ነበር። ሟች ተገኘ። በቃ እንኳን ደስ ያላችሁ። ብዙ ሳንለፋ የልጁን አባት አግኝተን ነው። ሳሪ፣ ሞገስ እንደውይለትና ለጥብቅ ጉዳይ ፈልጋለሁ ብለሽ እዚህ ድረስ እንዲመጣ አስማሚ። እኔ አጼ በጉልበቱ የሚመስል ሰው ፈልጋለሁ። ሸራይት ልጆቿ እንዴት እንደምትከባከብ ታውቃለህ? ማወቅ ከፈለግሽ ከቻይና አስመጣልሻለሁ። ገንዘብ ከማይገዛቸው ነገሮች አንዱ እናንተ ቤት ሰቀልኩት የሸራይት ሀሳብ ጭላንጭል ነው። አሁን ገባኝ። ኖ እናንተ ቤት መስሎኝ ነበር። ለካ መኝታ ክፍሌን የሰቀልኩት። ዳንሱን አሳይኝ እንጂ ቆንጆ። ላሳይ የነበረው ዳንሱ በሸራይቷ ቤት መፍረስ ምክንያት ተጨናበረብኝ። ድሩን ትፈልጊያለሽ? አሁን እኔ ከምን አለሽ ተራ አስመጣልሻለሁ። ሸራይቷ ወጥመዷ ውስጥ ያለው ለመውሰድ ስትመጣ አሁን ልጆቿም እሷም ጾማቸው ናቸው። ያደራችሁን ድር ፍለጋ እግሯ እስኪንቀጠቀጥ ዞራ በረሃብ መንጭሯ ሲወድቅ አስባ ገባ። ብቻኛ ሸረሪት መንጨር ማላት ለካ
በበረሮ ጥብስ ናፍቆት ለአጯ ሲተዋል እንደፈረደብኝ እኔ ለአጯን ከስር ስታልክ ስለምን የምታወራው? ከተበስቷል እኮ እያስወጣኝ ነው ታውቋል። ከዳንስሽ የቀለጠ ታሪክ አራብሬ ቀልጬ ነው። በፕራክቲስ ሰዓቴ ለመጣ ደውለሽልኝ ነው ደግሞ እኮ አብሬ ስመሰጥ ቀናለሁ። አገጭን ባየ ቁጥር ዳንስ ይጠፋብኛል። እኔ ዳንስሽን ባየው ቁጥር ነፍሴ ትወራጫለች። እዚያ ነው ሞድ አንድ አዲስ ሀሳብ መጣልኝ። ሰዓት አልቋል። ይባከና ተጨማሪ ሰዓት ለምንድን ነው ግን ትሄድን ቻው ሳትሄጂ? እባክሽ መንገደኛ ወደ ኋላ አይመለስም። ኤኒዌይስ የሞገስ ነገር እንዴት ሆነ ታዲያ? ምን ተኮፍሰ ታፈጣለህ? አትናገርም እንዴ? እህታችንን ያስረገዝካት ሚስቴን ፈትቼ አገባሻለሁ ብለህ ነው አይደል? ስለ ወንድ ልጅ አምላክ እህታችንን ወንድ ልጅ ካስቋጠርክ በኋላ ስለ ወንድ ልጅ አምላክ ስል ትንሽ አታፍርም? ወይስ እህታችን ያንተን ዲቃላ ታቅፋ በድህነት እንድኖር ፈልገን? እህታችን የማን መጫወቻ ስትሆን ማየት አንፈልግም። ተናገር ተናገር። ቆይ የማንኛችሁ እህት ናት? የኔ ይኸውልህ እኔና እሷ በእናት እንገናኛለን። እኔና እሱ ደግሞ በአባት እንገናኛለን። ስለዚህ ሁለታችንም ነው። ቤቢና ሄዲ ሲያጨናንቁት ቆዩና የቤቢ አፄ በጉልበቱ መጣች። ቆይ ማናት ደግሞ የቤቢ አፄ በጉልበቱ? አውቃታለሁ። አንቺ ሄድሽ በኋላ ነው እኛ ግቢ የገባችሁ። አረ በቀላሉ ተከታችሁኛል። አቤት መቼም እንደዚህ በቀላሉ በሌላ እንደማትተኪ ታውቂያለሽ። እሷ ደግሞ ማናት? ከዝናችን ነች። የአጎታችን ልጅ ናት። ካዝናችን ነች። ይሄ ከሃዲ ነው ከዝናችንን ጉድ ያረጋት። ቹቹ ተረጋጊ። አዎ ተረጋጊ። ልጁን አኑ ተቀብሏል። ቹቹ አመንክ እንዴ? ስለዚህ አሁን ምን ታደርጋለህ? ሳሪ ስንት ነው? ከሶስት ወር በኋላ ትጨምራለህ። ጨምራለሁ። እንካ ሳሪ የአባቴ ስም ማን ነው? ካሽ ብለህ ጻፈ። ካሽ ሳራ ካሽ። ይኸውልህ ሞገስ ቼኩ ግን ደረቂውንና አንላቀቅም እሺ? ካልሆነ ከርጥቡ ሚስትሻ። ቼኩ ደረቅ ከሆነ በዚህ ዱላ ነው ማድረግ። አረ በፍጹም አላደርገው። በፍጹም ተነሳ። ውዳይ አመሰግናለሁ። ኦ ማይ ጋድ የአቡዬ አይነት አፄ በጉልበቱ አግኝታችኋለሁ። ማንቹቹ ባክሽ በረሮ ማትገል ሸረሪት የምትፈራ ምስኪን ናት። ግርማ ሞገሱን ያጣ ሞገስ ይሉሻል። ይሄ ነው ቤቢ ምን እያረካ? ቼኩ ደረቅ ሆኖ በኋላ ሰውየውን ከምታሳድጂ ላርጥብልሽ ብዬ ነው። ቹቹ ግን ከየት ተገኝዛለህ? ስራ የለም እንዴ? ቤቢ ነው ስራን ይከፈልሻል ብሎ ይጠራኝ። በነገራችን ላይ እንዴት ነበር? እንዳቡ ያስፈራ በጣም አንተ የሰው ከንቱ ድሮ ያኔ ተማሪ ቤት ሳለ መሬት በፀሐይ ዙሪያ ትዞራለች ብሎ ሲያስተምሩ ተኝተህ ዛሬ መሬት ሆነች በአንተ ዙሪያ የምትሽከረከረው? እኔ የምለው አንተ ፀሐይ መሆን ነው ወይስ
ሰው በፈረቃ ሲሰራ አንተም ወጋ ይቅርብኝ ብለህ አምቡላህን በወረፋ መላፉን ታያስከው። ወባተ ምንድነው እንዳልተገራ ፈረስ የተወራገረክ የምትመጣው? ዛሬ ሰው ሁሉ እኔ ላይ ነው እንዴ የተነሳው? ደረጃውን ገዝተዋል? ምን ታቆረጣለህ? አይነን እንዳላወጣው። ከየት ነው እንደዚህ እየተፈረገረክ የምትመጣው? ከሳራ ቤት። ከሳራ ቤት? ከዚች ግንጭ ቤት በሰላም ወጣ? አረ ምን በሰላም እወጣለሁ? 50 ሺህ ብር ገብሬ ነው የወጣሁት። እንደውም ጥሩ ነው ያለፈልህ፣ ጥሩ ነው ያለፈልህ። ተመስገን በል። ሳራ ቤት ከገቡ ገቡ ነው፣ ፉት ነው፣ ቤርሙዳ ማለት ነው። ስማ ከላይ እንደውም ተፈጥፈጥ አለመውረድህ ገዳም ሆነ ነው። እኔ እዛ ባገኝ ኖሮ ከዚህ በተሻለ ፍጥነት ታች አደርስ ነበር። አሁን ሌላ ነገር ሳታሳስበኝ ከፊቴ ጥፋ ጥፋ እኮ ነው የምልህ። ወይ 50 ሺህ ብር! እቺ በረሮ ብላ ብላ ዘረፋውን ይፋ አደረገችልኝ። እሱን 50 ሺህ ብር ምን እንደምታረጊው ጨነቀሻል? እድሉ ስለተሰጠኝ አመሰግናለሁ። የራስን ድምፅ ስትሰማ ሰው ያናገረ ይመስላል። እኔ የምልሽ ሳሪ፣ ለምን የስዕል ኤግዚቢሽን አናዘጋጅም? እኔ አዳዲስ ስራዎች አሉኝ። አንቺ አዳራሽ ኪራዩን ቻይ እንጂ ከሚሸጡ ስዕሎች ላይ 40% ያንቺ ይሆናል። አዳዲሶቹ ስዕሎች በጠቅላላ ከሀዊ ጋር የተያያዙ ናቸው። ሀዊን የሳልካትን ደግሞ ሊገዛ የሚችል ብቸኛ ሰው ምንዳዬ ነው። ስማን ጥሪ ያለሽ ጨዋታውን ስቀጥልልሽ ምንዳዬ በርገን ጥሎ ገባ። ጋሽ ምንዳዬ አሁንም በርገን ጥሎ መግባት አላቆሙ። አንቺ እሺ ሰሞን ተረጋግቶ ነበር፣ አሁን እንደ አዲስ ተነስቶበታል። እናንተ ምን አለባችሁ? ሳቁ። ዛሬ እንኳን ባይጋብዙንም የደስታችን ቀን ነው፣ እንስቃለን። 50 ሺህ ብር አግኝታችሁማ ጮቤ መርገጥ አለባችሁ። ቀላል ረግጣለን። የሜዳ አህያ ይርገጥ። ሰው ካምናው ጥፋቱ ተምሮ ዘንድሮ ራሱን ያሻሽላል። እናንተ ጭራሽ ወንብድናችሁን አሻሽላችሁ ቆያችሁኝ። አይ የሚናገሩትን ነጥለው ይናገሩ። በተለይ አንቺ ድሮ የምታመጫቸው ወንበዴዎች ላባቸው ጀርባቸውን እስኪሸረሽረው ድረስ አጫውተሽ ኪሳቸውን አራክፈሽ ከቤትሽ ሲወጡ ፈገግ ብለው ነበር። አሁን ደግሞ ነገሩ ተለውጠው ኮምቢያቸውን ጥለው ከጥላቸው ጋር እየተሽቀዳደሙ መውረድ ጀመሩ። የምታስነካቸው አፍዛ ደንገዝ አለቀብሽ ወይስ ነፍሰ ጡር ስትሆኚ አዲስ አሰራር ጀመርሽ? ሁለተኛ አለስ ነው ጋሽ እንዴ? ሀሳቡን ያመጣሁት እኔ ነኝ። ሀሳቡን ያመጣሁት እኔ ነኝ። ድር ቢያብር አንበሳ ያስር ሲባል ሰምተው ነው። ለወንበዴማ ድር ቢያብር መጨረሻው ያመር ነው። አንቺ እዚህ ኮንዶሚኒየም ውስጥ ካልጠፋ ጎረቤት ከነዚህ ሞላጮች ጋር ቄጥሽን ገጥመሽ የምትገናኘው ምን ልሆን ብለሽ ነው? ቤቢ ለሚስዮን ፈልግሻለሁ ብሎኝ። አይ ቹቹ ሚሽን አለው ብላ እኮ ነው። ቆይ ቤቢ ቹቹን እንግሊዘኛ አረማት። ባክሽን ይገርሙኝ ነበር። ሚሽን ማለት ነው። እኔ አልከኝን የተናገርኩት። ችግር የለም። ሚስዮን ሚሲንግ ያው ነው። ዞሮ አንቺ የሰይጣን ጅራት፣ ወንድ ሁሉ ከዚህ ቤት ወጥቶ ደረጃው ላይ የሚያፈሰውን ባተጠራቅመው አንድ ቀን ጎርፎ ነው ይወስድሻል። ምን ችግር አለው? እንገድበዋለን። እንዳይ ምን አለት ይኛለሽ? ላንቺም ገደብ የሚያዘጋጅልሽ ሰው ይመጣል። በጣም የሚገርምሽ የ50 ሺህ ብር ቼክ እጄ ከገባ በኋላ ተጠንቀቂ ይሉኛል። እውነታቸውን ነው ሳርዬ፣ ብትጠነቀቂ ነው የሚሻለው። ምን እባክሽ፣ ፈሳም ደላላ ሁላ ተሰብስበው የዘረፉትን ብር ብካፈላቸው ችግሩ ምንድን ነው? ታዲያ 50 ሺህ ብር ምን ታደርጊበት ነው? ሞገስ እንደሆነ ከዚህ በኋላ ብትደውይለት ስልኩን አያነሳልሽም። በጣም ይገርማል። ቴዲም ይሄንን ነው ያለኝ። ዛሬ እሱን ቼክ ካሽ ሳታረጊ እንዳት
ሞገስ ከዚህ በኋላ ብትደውይለት ስልኩን አያነሳልሽ። እድሜ ለኛ ቤ የዛ ቦጅቧጃ 50 ሺህ ብር እንደቀልጅሽ ገባ አይደል? ባክምን 50 ሺህ ብር ያልከበደው በሚሊዮን ያለው ቢሆን ነው። አይ ሞገስስ ሚሊዮነር አይደለም። በመቶ ሺዎች የሚንቀሳቀስ የደረጃ ሀመሯ ነጋዴ ነው። ጣጣ መላጤን ጥዬ መጣሁ። ሆስፒታል ይሻላል የመቃብር ጉድጓድ? ሁለቱም አያስፈልግም። ገንዘብ ካለ መውጫ ቀዳዳ አለ። ስለዚህ አባት ገዛህለት። ዳይፐርና ጡጦ ካገኘ ምን ያንጠለጥለዋል? ማርቲ ስለማን ነው የምናወራው? የሽጉጥ ቀዳዳ የሚያጠበረጣ ጭንቅላቱ ታጭቋል። ማሪ የዛሬው ዳንስሽ ነፃነት የለውም። እውነተኛ ህይወት ላይ የተመሰረተ ስለሆነ ይሆናል። ትራስ ካካካ እንደ ድሮ ፍቅራችን ይሻላል። የሳራ ትራሷን ልጅ ለማሳደግ ብንጠቃለል አይሻልም? የከሲ ሌባው ወንድምሽ ነገረሽ። በዚህ ሽጉጥ አይነ ስብን ከማጠፋለና ዳግመኛ እንዳላይ ከይታይ ከምጠፋ። እሺ ቆይ ስንት ልቀጣ? ስንት ልክፈል? የኔ ቅመም ማን አባቱን አሯሯጠሽ? የሽጉጥ ድምፅ ነው ያሯሯጠኝ። ማን አባቱ እዚህ ግቢ ውስጥ ያለኔ ፈቃድ ሽጉጥ የሚተኩሰው? አረ ማንም አልተኮሰም። ቅመም መቀባጠር ጀመርሽ? ሲያልፍም አይነካካኝ። የሰማሁትን ነው የነገርኩ እኮ። የቱ ጋር ነው ሽጉጥን ድምፅ የሰማሽው? የሽጉጥ ተኩሱን አይደለም ስሙን ነው የሰማሁት። ፊልም እያየሽ የመጣሽ መቀባጠሩና እኔን ማስደንገጡን ታይ ብዬ አልነገርኩሽም? ፊልም አይደለም ህልም ነው ለማለትም ይከብዳል። እንዴት ማለት? ቅዠት ሊሆን ይችላል። ምክንያቱም ማርታ ሁሉ ጊዜ ቅዠት የሆነ ነገር ስለምታረግ። አጅሪት ደሞ ምን ሆና ነው የምትቃዠው? የት ነው ያለችው? ይሄኔ እኮ መሬቱን እየቆፈረች ይሆናል። ታውቃለህ፣ እሷን ሳያት ሁሉ ጊዜ ቅዠት ላይ ያለሁ ነው የሚመስለኝ። እንደዚህ ብላ ትጀምርልኝና ዋው የሚገርም ሙቭ ብዬ ሳልጨርስላት እንደዚህ ውጭጭት ትልብኛለች። የዳንስ ሾው ላይ የነበር ወዲያው ነው አማርኛ ኮሜዲ ፊልሙ ነው እረፍ። እኔ ስብቴ ስንት ጊዜ ቀልቤን ገፋኛለች መሰለሽ። የዛሬው ግን አክሽን ሳይሆን አይቀርም። የሽጉጡ ስም ብቻ መሰለ እንዴ ሰማሁት? ከነ ልጁ ነው። እንዴት ማለት? የሽጉጡ ቀላ ቀዳዳ ሽጉጥ አባት፣ ቀላ ልጅ፣ ቀዳዳ ልጅ። ቅመምዬ እስኪ በደንብ ብታብራሪው። ይሄ ቼክ መጻፍ የሚወደው ልጅ አውቀው? ሞገስ ተብዬው 50 ሺህ ብር ግብር ከፋዩ። ድምፁን የሱ ነው ይመስላል። ይለምናታል። ማርታ የሽጉጥ ቀላ ቀዳዳ የሚያጠብ ረጥባ ጭንቅላት ውስጥ ታጭቋል። ከዚያ ደግሞ በዚህ ሽጉጥ አይነ ስብን ከማጠፋለና ምናምን አለችው። ከዚያስ? ያልኩህን አልሰማኝም እንዴ? አይነ ስብህን እኮ ነው ያለችው። የምሯን ብታረገው ደግሞ ቢረጭብኝ ብዬ ነው የሮጥኩት። የት ነው ያሉት አሁን? ወመኔ መቅጣት አይችልም። እዚህ ግቢ ውስጥ እኔ ያለሁ ማንም ህግ አስፈጻሚ ሊሆን አይችልም። ሰማኋቸው እንጂ አላየኋቸውም። ድምፁን ግን ሰምተሻል? ድምፁንማ አዎ። እኮ የት ሆነሽ? በራቸው ላይ። በጣም ጥሩ። ኖ አንዴ ተናግረሻል። ምን እንደሚሆን ማየት ትፈልጊያለሽ? አዎ ትፈልጊያለሽ። ሽጉጡን ጣዩም እንዳየመጣ ነው። የምጥለውንማ ጥያለሁ። የፈሰሰው ሀይምቦ ጫረቅ። በጦር መሳሪያ ግድያ ወንጀል እጅ ከፍንጅ ይዙሻል። እባክሽን ምልሽን ስሚኝ።
በክህደትና በዝሙት የጠረጠረ ወንጀለኛ በመቅጣቴ ቀጪ በበዛበት ሀገር ፈራጅ ልሆን አትበይ። ኤልሲ አጥፍቻለሁ። ከሌላ ሴት ልወልድ ነው፣ ግን የምወዳት ማርቲን ነው። ይቅርት በለኝ ማርቲን። ከይቅርታ በላይ ምን አለ? ሰው ሆኖ የማይሳሳት የለም። ቆይ እሺ ስንት ልክፈል? ኤልሲ አፍራ ነው፣ አንቺ ጠይቂያት። ሸረጅምሻል። ንትርኩን ትተሽ ሽጉጡን ይዘሽ ሂጂ። መትረፉን አረጋግጬ እደውልልሻለሁ። አንቺን ካዩ ለወንጀላ ይፈጥናሉ።